የዓላማ ጽናት። ደራሲ ዶክተር ማይልስ ሙሮ። ምዕራፍ 9 የዓላማ ምንጭ። የዓላማ ምንጭ የአምራቹ ህሊና ነው። አንድ ህፃን ልጅ ለመጀመሪያ ንብን ወይም ቢራቢሮን በቅርብ ሲመለከት ምን ያህል እንደሚፈነድቅ አስተውላችሁ ታውቃላችሁ? በመጀመሪያ በአይኖቹ ውስጥ የተፈጠረው ደስታ ወዲያውኑ ቃላት ይተካል። እንዴት ታምራለች! ልንካት! ብዙም ሳይቆይ ግን ደስታና አግራሞቱ ወደ ብዙ ጥያቄዎች ይለወጣል። ለምንድነው ቢራቢሮ ክንፎቿን እንደዚያ የምታርገበግበው? እነዚያ ጭንቅላቷ በላይ ያሉትስ ምንድናቸው? ወይንም ንቧስ ከአበባ ወደ አበባ የምትዘለው ለምንድን ነው? አይደክማትም? በማለት ይጠይቃሉ። በዚህ የተነሳ ከመመልከት የመነጨው ደስታ የልጁን የማወቅ ተፈጥሯዊ ፍላጎት ይቀሰቅሰዋል። ምን የሚለው ጥያቄ ለምን የሚለውን ጥያቄ ያመጣል። ለህይወት ተስፋ ቢስ እይታን መያዝ። ልጆች ለምን የሚለውን በማወቅ ረገድ ብቸኛ አይደሉም። የህይወት ዓላማ ወይንም ትርጓሜና ይህ ይዞት የሚመጣው ሁሉ የየዕለቱ ውይይት የተለመደ ርዕስ ነው። በስነ ጽሑፍም በተደጋጋሚ ይነሳል። እንግሊዛዊው የተውኔት ጸሐፊ ዊሊያም ሼክስፒር ማክቤዝ በተባለው ጽሑፋቸው ስለ ህይወት የሚከተለውን ተናግረዋል። ህይወት የሚንቀሳቀስ ጥላ እንጂ ምንም አይደለም። አቅመቢስ ተጫዋች ነው። በመድረክ ላይ ሲጨነቅና ደረቱን ነፍቶ ሲኮራ ቆይቶ ከዚያ በኋላ ከነ መፈጠሩ የሚጠፋ ባዶ ነው። በእሪታና በቁጣ የተሞላ ምንም ትርጉም የሌለው የጅል ተረት ነው። ከዚህ ገጸ ባህሪ አመለካከት አኳያ ሰዎች ህይወታቸው ከምንም የማይቆጠር ተዋንያን ናቸው። ተውኔቱ ሲያበቃ ምንም ዋጋ ያለው ነገር አይቀርም። ባዶነትና ትርጉም አልባነት ብቻ ይቀራል። በመጽሐፈ መክብብ ጽሑፍ ውስጥም ይኸው ተመሳሳይ እይታ ተቀምጦ ይገኛል። ሰባኪው ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ከፀሐይ በታች የሚደከምበት ድካም ሁሉ የሰው ትርፉ ምንድን ነው? ለፊተኞቹ ነገሮች መታሰቢያ የላቸውም። ለኋለኞቹ ነገሮችም ከነሱ በኋላ በሚነሱ ሰዎች ዘንድ መታሰቢያ አይገኝላቸውም። ከፀሐይ በታች የተሰራውን ሥራ ሁሉ አየሁ፣ እነሆም ሁሉ ከንቱ ነው፣ ንፋስንም እንደመከተል ነው። መክብብ ምዕራፍ 1 ከቁጥር 2 እስከ 14። ጸሐፊው በሰው ልጅ እየሳቀ ነው። ያለ እግዚአብሔር የያዘው ህልውና አጥፊው መሆኑን እያሳየ ነው። የሚያደርገው ሁሉ ባዶ ነው። እውነትም ህይወት እጅግ ከንቱ ከመሆኑ የተነሳ ከሞቱ በኋላ ምንም ነገር አይቀርም። ይህ ለህይወት ያለን ግንዛቤ አሳዛኝ ነው። ከዚህ የብዙሃኑ ከሆነው ተስፋ ቢስ አመለካከት የባሰ አስጨናቂ ነገር የለም። ለምን እዚህ መጣሁ የሚለው ጥያቄ በህሊናችሁ ውስጥ ይንከላወሳል፣ ግን ምንም አይነት አጥጋቢ ምላሽ አያገኙም። ህይወት የሚጠብቅባቸውን ሁሉ እያደረጉ ህይወትን ይገፋሉ፣ ግን ሁሉም ነገር ትርጉም አይኖረውም። ዝቅተኛ የራስ አምሳል፣ ተንኮልና ለሌሎች ያለማሰብ የዚህ አይነት ህይወት ልዩ ባህሪያት ናቸው። ምክንያቱም እያንዳንዳቸው ክብርን ማግኘት የሚሹት ራሳቸውን ከፍ ሌሎችንም ዝቅ በማድረግ ነው። አምላክ ህይወት ለሰው ልጆች ህይወት ያቀደው ይህንን አልነበረም። የሰው ልጆችንና ህይወታቸውን የቀረጸበት ዓላማ ሰዎችንና ዓለምን እንዲመራ አቅዶ ነበር። አምላክ የፈጠራ ኃይሉን እቅድ አወጣጡን አነዳደፉንና አፈጣጠሩን በዓላማ እንድንጋራው ይፈልጋል። ግን ባለመታዘዛችን የተነሳ ከአምላክ ጋር በመቆራረጣችን ህይወት የተመሰረተችው በዓላማ መሆኑን ዘንግተን ረስተነዋል። አምላክ ለምን እንደፈጠረና ምድር ላይ በምንቆይባቸው ጊዜያት ምን እንድናደርግ እንዳቀደልን መረዳት አቅቶናል። ይህ ግንዛቤ ከሌለን በእውነት እና በትክክል መኖር ወይንም ከህይወት በረከትን ማግኘት አንችልም። ዳግም መረዳት ይኖርብናል። እንዴት በዓላማ መኖር እንደምንችል ዳግም ለመረዳት ወደዚህ ዓላማ ደራሲ ወደ ፈጣሪያችን መመለስ አለብን። ዓላማ የፍጥረት መሰረት ነው። ቅዱሳን ጽሑፎች እንደሚነግሩን ከሆነ አምላክ ማንኛውንም ነገሮች የሚያደርገው ከዓላማ ጋር አጣምዶ ነው። መዝሙር ምዕራፍ 33 ቁጥር 11፣ እንዲሁም ኤርምያስ ምዕራፍ 23 ቁጥር 20
በተመሳሳይ ምዕራፍ 32 ከ17 እስከ 19። ይህ በዘፍጥረት ውስጥ ካለው የፍጥረት ታሪክ ይልቅ ይህ ታሪክ በግልጽ የሚታይበት ሌላ ስፍራ የለም። ስለ ፍጥረት በተጻፈው ላይ ቀደም ብሎ አምላክ ነገሮችን የፈጠረው በአንደበቱ ወደ ሕልውና ጠርቷቸው ብቻ ሳይሆን ለየፍጥረቱ ዓላማን በመስጠት ነው። ስለዚህ ማንኛውም ነገር ከአምላክ የተሰጠ ዓላማ አለው። ሰማይ የተፈጠረው ከጠፈር በላይና ከጠፈር በታች ያሉትን ውኖች ለመለየት ነው። ዘፍጥረት ምዕራፍ 1 ከቁጥር 6 እስከ 8። ምድሪቱ ደግሞ እጽዋትንና ሕያው ፍጡራንን እንድታፈራ ዓላማ ተሰጣት። ዘፍጥረት 1 ከቁጥር 11 እስከ 24። አምላክ ቀኑንና ምሽቱን የመለየት ወቅቶችንና ቀናትን፣ ዓመታትን የመከፋፈል ለምድር ብርሃንን በመስጠት ዓላማ ብርሃን አመንጪ አካላትን ፈጠረ። ዘፍጥረት ምዕራፍ 1 ከቁጥር 14 እስከ 15። ለሰው ልጅም እንዲበዛና ምድርን እንዲሞላት በፍጥረታት ላይ ሁሉ እንዲገዛ የሚል ዓላማ ሰጥቶ ፈጠረው። አምላክ ከዚህ ሌላ ለሰው ልጅ የሰጠው ዓላማ እንስሶችን ሁሉ እንዲሰይም የሚል ነው። ዘፍጥረት ምዕራፍ 1 ቁጥር 28 እንዲሁም ምዕራፍ 2 ቁጥር 19። ማንኛውም ነገር እግዚአብሔር የሰጠው ዓላማ አለው። ስለዚህ ፈጣሪ አምላክ የዓላማ ሁሉ ምንጭ መሆኑን ማየት እንችላለን። ዓላማ ማለት የአንድ ነገር መጨረሻ እንጂ መጀመሪያ ካለመሆኑ የተነሳ የታሪክ መጀመሪያ የሆነው ዘፍጥረት የአምላክን ሙሉ ዓላማ አያሳየንም። በዓላማ ጥናት ላይ ያለው እሴት መሰረቱ አምላክ የዓላማ ምንጭ መሆኑን የሚያሳይ ምስልን ቁልጭ አድርጎ በማሳየቱ ነው። ሰውን ጨምሮ ያደረገው ነገር ሁሉ ምክንያት አለው። አምላክ ያደረገውን እንጂ ለምን እንዳደረገው አያሳየንም። ዓላማ ከፍጥረት ይቀድማል። ከጥቂት ዓመታት በፊት እኔና ባለቤቴ መኖሪያ ቤት ሰራን። በእርግጥ ቤቱ በወረቀት ላይ ተሰርቶ ያለቀው ገና ከግንባታው በፊት ነበር። የስነ ህንፃ ንድፍ ባለሙያው የቤቱን ንድፍ በወረቀት ላይ ካኖረ በኋላ ነበር አናጢዎቹ ግንባታውን የጀመሩት። በህይወታችን ያለው ነገር ሁሉም ከዚህ የተለየ ባህሪ የለውም። ምክንያቱም አምላክ ስራውን የሚሰራው በዚህ መንገድ ነው። ከፈጣሪነቱ በፊት ንድፍ አውጪነቱ ይቀድማል። መጨረሻውን የሚወስነው ከመጀመሩ በፊት ነው። በሌላ አነጋገር አምላክ አንድ ነገር የማድረግ ሂደት ውስጥ ከመግባቱ በፊት የሚፈልገውን ይወስናል። ወደ መንገዱ መጀመሪያ ከመመለሱ በፊት መድረሻውን ቀድሞ ይመለከታል። ዓላማው ከመድረሻው ቀደም ብሎ እንዲወጣ ሁሉን ነገር ቀድሞ ይወጥናል። በዚህ የተነሳ አምላክ የፍጥረት ህልውና በቃሉ ነፍስ መዝራት ከመጀመሩ በፊት ነበር መፍጠር የጀመረው። ከፍጥረት ታሪክ በስተጀርባ ያለውን ይህንን የአምላክ ዓላማ ማለትም የልቡንና የህሊናን ውጥን ማወቅ ከፈለግን በኦሪት ዘፍጥረት ላይ ከሰፈረው የላቀ ምስልን ታሳቢ ማድረግ አለብን። ዘፍጥረት መጀመሪያ እንጂ ፍጻሜ አይደለም። የአምላክ የበኩር ልጅ መወለድ። አምላክ ዓለምን ከመፍጠሩ በስተጀርባ ያለው ዓላማን ለመረዳት የመጀመሪያ የፍጥረት እርምጃውን መመልከት አለብን። መጽሐፈ ምሳሌ የአምላክን የፈጠራ ኃይል የመጀመሪያ ሥራ እንዲህ ይገልጸዋል። እግዚአብሔር በጥበብ ምድር መሰረተ፣ በማስተዋልም ሰማያትን አጸና። በእውቀቱ ቀላያት ተቀደዱ፣ ደመናትም ጠልን ያንጠባጥባሉ። እግዚአብሔር የመንገዱ መጀመሪያ አደረገኝ። በቀድሞ ሥራው መጀመሪያ ከጥንቱ ከዘላለም ጀምሮ ተሾምሁ። ምድር ከመፈጠሯ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድኩ። የውሃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድሁ። የዚያን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ። ዕለት ዕለት ደስ አሰኘው ነበርኩ። እኔን ያገኘ ሕይወትን ያገኛል፣ ከእግዚአብሔርም ሞገስን ያገኛልና። ምሳሌ ምዕራፍ 3 ከቁጥር 19 እስከ 20። እንዲሁም ምሳሌ ምዕራፍ 8 ከቁጥር 22 እስከ 35። በስንኝ 30 ላይ አምላክ በመጀመሪያ ስራው መደሰቱን ይገልጻል። የፍጥረትን ስራ እና በስራው ያገኘውን ደስታም እያካፈላት ጥበብን ይዟት ቆየ። የዮሐንስ ወንጌል ይህንን የአምላክነት ፈጣሪነት ባህሪ እንዲህ ይገልጸዋል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም።
በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ዮሐንስ ምዕራፍ 1 ከቁጥር 1 እስከ 4 እንዲሁም ዮሐንስ ምዕራፍ 1 ከቁጥር 10 እስከ 12። የእግዚአብሔር የበኩር ልጅ ክርስቶስ ብቻ መሆኑን ጽሑፎቹ ያሳያሉ። እነርሱም ኢየሱስን ተመስሎ ሥጋ ለብሶ የመጣው ነው። ይህንን በጳውሎስ የመጀመሪያ ደብዳቤ ላይ ክርስቶስን እንደ እግዚአብሔር ጥበብ አድርጎ ሲገልጸው እንመለከታለን። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ፣ ለአሕዛብ ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑም የእግዚአብሔር ኃይል እና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስናም ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 22 እስከ 24። በኢየሱስ አማካኝነት በቀድሞ ጊዜያት የእግዚአብሔር ጥበብ እና የቃሉ ጥበብ በመባል ሲታወቅ የቆየው የእግዚአብሔር የመጀመሪያ ልጅ የሰው ልጅ ሆኖ ወደ ምድር መጣ። እግዚአብሔር በጥበቡ የተሰማው ደስታም በኢየሱስ ጥምቀት ጊዜ እንደታየው አስተጋብቷል። ወዲያው ከውሃ በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደ እርግብ ሲወርድ አየና የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማያት መጣ። ማርቆስ ምዕራፍ 1 ከቁጥር 10 እስከ 11። የመጀመሪያ ልጁ አምላክን እጅግ ስለቀደሰው የሚደሰትባቸው ሌሎች ሴትና ወንዶች ልጆችን ፈለገ። እንደ በኩር ልጁ ያሉ ሌሎች ልጆችን ፈለገ። በዚህም የተነሳ አምላክ የሰውን ልጆች በበኩር ልጁ አምሳል ፈጠረ። እርሱም የራሱ የእግዚአብሔር አምሳል ነው። እግዚአብሔር እኛን ለመፍጠር ያነሳሳው ይህ ነው። ዓላማችን አምላክን በበኩር ልጁ በታላቅ ወንድማችን የሚደሰተውን ያህል ማስደሰት ነው። ጳውሎስ ለኤፌሶን ሰዎች በጻፈው ደብዳቤ እንደሚናገረው እግዚአብሔር የመረጠን ምድር ከመፈጠሯ ከረጅም ጊዜ በፊት ቀደም ብሎ እንደ ዓላማው እቅዶቹን ለማሳካት ብሎ ነው። ኤፌሶን ምዕራፍ 1 ቁጥር 4። እግዚአብሔር በቤተሰብ ውስጥ አምኖ ተቀብሎ ያጠቃለለን ሐሳቡን ለውጦ አይደለም። ከመጀመሪያውኑ ዓላማው ይሄው ነበር። ከፍጥረት ታሪክ በስተጀርባ ያለነው ምክንያት እኛ ነን። እግዚአብሔር የፈለገውን አግኝቷል። የዘፍጥረት የመጀመሪያ ምዕራፍ እንደሚነግረን ከሆነ እግዚአብሔር ሰውን የፈጠረው በአምሳሉ ነው። ዘፍጥረት ምዕራፍ 1 ቁጥር 27። ልጆቹ አዳምና ሔዋን የክርስቶስን አምሳል ይጋራሉ። እግዚአብሔር ግን በሁለቱ ልጆቹ አልረካም፣ ተጨማሪ ልጆችን ፈለገ። በዚህ የተነሳ አምላክ ሴቲቱንና ወንዱን ባረከ፣ እንዲህም አላቸው ብዙ ተባዙ። ዘፍጥረት ምዕራፍ 1 ቁጥር 28። ግን እግዚአብሔር እኛን በመፍጠሩ የተሰማው ደስታ ብዙም አልቆየም። በአዳምና ሔዋን ያለመታዘዝ የተነሳ ወደ ዓለም የገባው ኃጢአት የእግዚአብሔር ልጆች እንደሱ መሆንን ተዉ። ቅዱሳን ጽሑፎች አምላክ በጠፉ ልጆቹ ስለተሰማው ቁጣ ይተርካሉ። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ አመጹ፣ በአንድነትም ረከሱ። በጎ ነገርን የሚሰራ የለም፣ አንድስ እንኳ የለም። መዝሙር ምዕራፍ 14 ከቁጥር 2 እስከ 3። አያውቁም አያስተውሉምም፣ በጨለማ ውስጥም ይመላለሳሉ። የምድር መሰረቶች ሁሉ ተናወጡ። እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። ነገር ግን እንደ ሰው ትሞታላችሁ፣ ከአለቆችም እንደ አንዱ ትወድቃላችሁ አልሁ። መዝሙር 82 ከቁጥር 5 እስከ 7። እርሱም በእውነት ሕዝቤ ሐሰትን የሚያደርጉ ልጆች ናቸው አለ፣ መድኃኒትም ሆነላቸው። በጭንቀታቸው ሁሉ እርሱ ተጨነቀ፣ የፊቱ መልአክ አዳናቸው። በፍቅሩና በርኅራኄውም ተቤዣቸው፣ በቀደመውም ዘመን ሁሉ አንስቶ ተሸከማቸው። እነርሱ ግን አመጹ፣ ቅዱስ መንፈሱንም አስመረሩ። ኢሳይያስ ምዕራፍ 63 ከቁጥር 8 እስከ 10። እስራኤል ሕፃን በነበረ ጊዜ ሰደድሁት፣ ልጄንም ከግብፅ ጠራሁት። አብዝቼ ብጠራቸው አጥብቀው ከፊቴ ራቁ።
ኤፍሬም ሆይ እንዴት እጥልሃለሁ? እስራኤል ሆይ እንዴትስ አሳልፌ እሰጥሃለሁ? ልቤ በውስጤ ተናወጠች። እኔ አምላክ ነኝ እንጂ ሰው አይደለሁምና በመካከልህም ቅዱስ ነኝና። ሆሴ ምዕራፍ 11 ከቁጥር 1 እስከ 2 እንዲሁም ከቁጥር 8 እስከ 9። እግዚአብሔር በዓላማው ልጆቹ ፈለጉን እንዲከተሉለት የሚሻው እግዚአብሔር ተስፋ ላይቆርጥባቸው ወስኗል። አሁንም ቢሆን አባታቸው ሆኖ የሚወዱትና የሚታመኑለት ልጆቹ እንዲሆኑ ይፈልጋል። ተስፋ ቢያስቆርጡትም ወደ ራሱ እየሳበ ሊያመጣቸው ቆርጧል። ምክንያቱም ደግሞ ፍቅሩን የሚቀበሉና ፍቅር የሚሰጡት ልጆቹን እስኪያገኝ ድረስ አይረካም። ኢየሱስ የእግዚአብሔር ልጆቹን ወደ ፍቅራዊ እቅፉ መልሶ የማስገባት እቅድ ነው። ዓላማው የዲያብሎስን ስራዎች ማውደም፣ አንደኛ ዮሐንስ ምዕራፍ 3 ቁጥር 8፣ እንዲሁም የእግዚአብሔርን ሰዎች ከኃጢአታቸው ማዳን ነው። ማቴዎስ ምዕራፍ 1 ቁጥር 21። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ዮሐንስ ምዕራፍ 3 ከቁጥር 16 እስከ 17። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ሮሜ ምዕራፍ 5 ቁጥር 8። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። አንደኛ ዮሐንስ ምዕራፍ 4 ቁጥር 10። ይህ የእግዚአብሔር የሚያፈቅራቸው አብሯቸው የሚሆናቸው ልጆች የመፈለጉ ነገር አሁንም እሱ የሚያደርገውና የሚያበጀው መዳረሻ ነው። የፈጠረን እንድንወደው እና ልጆቹ እንድንሆን ነው። የሰው ልጅ ሁሉን አቀፍ ዓላማ ይህ ነው። የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። እንዲሁም ነን። ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን፣ እርሱን እንድንመስል እናውቃለን። አንደኛ ዮሐንስ ምዕራፍ 3 ከቁጥር 1 እስከ 3። እግዚአብሔር አባት ነው። ሁሉንም ነገር በዓላማ የፈጠረው እግዚአብሔር ከልጁ ከኢየሱስ ክርስቶስ ጋር የሚያዋህደውን ዓላማ የሚያንጸባርቅ ማንነት ከልጆቹ ይሻል። ወንጌል ኢየሱስ እግዚአብሔርን በአባትነት ያውቀው እንደነበር በግልጽ አንተን ያመሰግናል። ማቴዎስ ምዕራፍ 11 ቁጥር 25። የአባቱን ሥራ ይሰራል። ዮሐንስ ምዕራፍ 5 ቁጥር 36። እንዲሁም ዮሐንስ ምዕራፍ 14 ከቁጥር 6 እስከ 14። ለአባቱ ይጸልያል። ማቴዎስ ምዕራፍ 26 ከቁጥር 39 እስከ 42። የሰቀሉትን ይቅር እንዲላቸው አባቱን ጠይቋል። ሉቃስ ምዕራፍ 23 ቁጥር 34። መንፈሱን ለአባቱ አሳልፎ ሰጥቷል። ሉቃስ ምዕራፍ 23 ቁጥር 46። እግዚአብሔርንም በተደጋጋሚ አባቴ እያለ ጠርቶታል። ማቴዎስ ምዕራፍ 12 ከቁጥር 50፣ ማቴዎስ ምዕራፍ 18 ቁጥር 35፣ ማቴዎስ ምዕራፍ 22 ቁጥር 29። ከዚህ ሌላ ኢየሱስ እግዚአብሔር ያለማቋረጥ አባታችን አድርገን እንድንመለከተው ይነግረናል። እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ የሚጠሏችሁንም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። ማቴዎስ ምዕራፍ 5 ከቁጥር 44 እስከ 45። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይህ አባትህም በግልጽ ይከፍልሃል። ማቴዎስ ምዕራፍ 6 ቁጥር 6። እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን ይሰጣቸው። ማቴዎስ ምዕራፍ 7 ቁጥር 11። ምናልባትም የዚህ ሐሳብ እጅግ ጉልህና ተጠቃሽ ማስረጃ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲጸልዩት ያስተማራቸው ጸሎት ነው። እንግዲህስ እናንተስ እንዲህ ጸልዩ፣ በሰማያት የምትኖር አባታችን ሆይ። ማቴዎስ ምዕራፍ 6 ቁጥር 9። ኢየሱስ የመጣው ከአባታችን ከእግዚአብሔር እንጂ ከፈጣሪው ከእግዚአብሔር ሊያስታርቀን አይደለም።
በሕይወቱ ሙሉ እና በትምህርቶቹ የጥበብ ቃሉ ከነገሩን የበለጠ የአምላክን ልብ አሳይቶናል። እግዚአብሔርን ሰዎች የሚያውቁት በዳኝነቱ በቀጪነቱ ነው። እሱ ግን ወደ ልጆቹ ተጠግቶ መኖር እንደሚፈልግ አላወቁም። እግዚአብሔር ኢየሱስን የላከው አባታችን ብለን እንድንጠራው ሊነግረን ነው። የኢየሱስ ውጥን እግዚአብሔርን እንደ አባት፣ ራሳችንን ደግሞ እንደ ልጆቹ እንድንመለከት ሊነግረን ነው። የእግዚአብሔር ፍላጎት አባት መሆን ነው። ሰዎችን የፈጠረበት ዓላማ ኢየሱስ በምድር ላይ ያሳየውን አይነት ግንኙነት ከእርሱ ጋር እንዲኖረን በማለት ነው። እግዚአብሔር እኛን የሚወደን አባት ልጁን እንደሚወድ ነው። ልጅነታችንን አውቀን የበኩር ልጁንና የእርሱን ግንኙነት የሚያንጸባርቅ ሕይወት በታዛዥነት ከኖርን ዘውትርን ቢሆን ሊንከባከበን ዝግጁ ነው። እንደ እግዚአብሔር የመሆን ዕጣ ፈለግ ክርስቶስ የሰው ልጅነትን ቅርጽ በያዘ ጊዜ የአምላክነትን አምሳሉን አልቀየረም። በዚህ የተነሳ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር፣ እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ ብሎ መናገር ቻለ። የአምላክን ተፈጥሮ ገለጠ። ዓለም ከመፈጠሩ በፊት ይጋራው የነበረው ጸጋ ነበርና። አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በሥጋ ሁሉ ላይ ሥልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርሁህ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ከዓለም ለሰጠኸኝ ሰዎች ስምህን ገለጥሁላቸው። ዮሐንስ ምዕራፍ 17 ከቁጥር 1 እስከ 6። የእግዚአብሔር ክብር ከነሙሉ ፍጽምና የሚኖር ትክክለኛው ተፈጥሮ ነው። የአበባ ክብር የሚታየው በሚያብብ ጊዜ፣ የፀሐይ ብርሃን ክብር የሚታየው በሙሉ ብርሃኗ ጊዜ ነው። ክብር የሚገለጠው በፍጽምና ነጥብ ላይ ነው። በሰው ልጅ ፍጥረት ጊዜ እግዚአብሔር ተፈጥሮንና አምሳሉን በላያችን አኑሯል። ዘፍጥረት ምዕራፍ 1 ቁጥር 26። ከዚያም እንዲህ አለ፣ ሂዱ ማንነቴን ግለጡ። ይህንን ያለው ክብሩ ምድርን እንዲሞላ በመፈለጉ ነበረ። የእግዚአብሔር ተፈጥሮ ክስተት የሕይወታችን ዓላማ አንድ አካል ነው። ይህ የተቻለው አምላክ እኛን የፈጠረን ክርስቶስን እየተመለከተ በመሆኑ ነው። ልክ እንደ ኢየሱስ እሱን እንድንመስል አድርጎ አዘጋጀን። እሱ ክርስቲያኖችን አይደለም የሚፈልገው። እሱ የሚፈልገው የእሱን ራዕይና አመለካከቶች የሚጋሩ ልጆች እንዲኖሩት ነው። በኤደን ገነት ውስጥ ከአዳምና ከሔዋን ጋር ያለው ዝምድና ይኸው ነበር። እግዚአብሔር ራዕዩንና አመለካከቱን የሚጋሩ ልጆችን እንጂ ክርስቲያኖችን አይፈልግም። ኢየሱስ ወደ ምድር የመጣው ወደዚያ የገነት ዝምድና መልሶ ሊወስደን ነበር። የእርሱ ሕይወት እንድንገልጠው የተፈጠርንለትን የአምላክን ምሉዕነት ያሳያል። የኢየሱስ ደቀ መዛሙርት ወደ መለወጫ ተራራ ወጥተው የመሰከሩት ክብር የእኛ ዕጣ ፈንታ የሚያመለክት ነው። ማቴዎስ 17 ከቁጥር 1 እስከ 13። የእግዚአብሔር ልጅና መንፈስ ቅዱስ አሁን የእግዚአብሔር ልጆች ወደ አምሳሉና ክብሩን ወደ መግለጥ እንዲመጡ እየጠሩ ነው። የእግዚአብሔርን ባህሪ ለመግለጥ የተፈጠረ መንፈስ ቅዱስ በሕይወታችን ውስጥ እያመጣ ያለው ለውጥ በኃጢአት ተሸፍኖ የነበረውን የእግዚአብሔርን አምሳላችንን እየገለጠው ነው። ኤፌሶን ምዕራፍ 1 ቁጥር 4 እንደሚናገረው እግዚአብሔር ቅዱሳን አትሆኑም ብሎ አስቦ ስለማያውቅ ቅድስናን እንድናዳብር ገጽታን ይዘን የተፈጠርንለት አምላካዊ ባህሪ ነው። በዚህ የተነሳ የማንኛውንም ነገር ምንጭ የዚያን ነገር ተፈጥሮ ይወስናል፣ ባህሪያቱንም ይቀርጻል። የፈጠረን ቅዱሳን እንዳንሆን አስቦ ባለመሆኑ ቅድስናን በማዳበር እንድናገኘው አይፈልግም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። ገላትያ ምዕራፍ 5 ከቁጥር 22 እስከ 23። ይህም እግዚአብሔር ከሆነው ሌላ ሊሆን አይችልም። በክርስቶስ ዳግም ከተወለድን በኋላ ይህ መንፈስ በውስጣችን በሚኖርበት ጊዜ እነዚህ ፍሬዎችን የሕይወታችን ምልክት ይሆናሉ። እግዚአብሔር ለሰው ልጆች ካዘጋጀው ውጥን ይህ አንዱ ነው። ከአምላካችን ጋር የቤተሰባዊ መመሳሰልን ማሳየት። ዳዊት የዓላማ ሰው። ቅዱሳን ጽሑፎች የእግዚአብሔርን ዓላማ በሕይወታቸው ጭላንጭሉን ተመልክተው
ከአምላክ ጋር የቤተሰባዊ መመሳሰልን በፈጠሩ ሰዎች ታሪክ የተሞላ ነው። የዕብራውያን መጽሐፍ 11ኛ ምዕራፍ ወይንም የእምነት ምዕራፍ እንደሚናገረው ብዙሃን የአምላክን የግብዣ ጥሪ ተቀብለው ሕይወታቸውን ለዓላማው አስገዝተዋል። አብርሃም፣ ኖህ፣ ያዕቆብ፣ ዮሴፍ፣ ሙሴ፣ ኢያሱ፣ ጌዲዮን ይጠቀሳሉ። ሁሉም አምላክን የሕይወታቸውን ዓላማ አግኝተው ለተመለከቱት የታመኑ ናቸው። ምናልባትም በአምላክና በልጆቹ መካከል መኖር ያለበትን ግንኙነት ከንጉሥ ዳዊት በላይ በተሻለ የሚያሳየን የለም ይሆናል። ዳዊት ዓላማ ያለው ሰው ነበረ። በእስራኤል ላይ እንዲነግስ በነቢዩ ሳሙኤል ከተቀባበት ጊዜ አንስቶ አርጅቶ እስኪሞት ድረስ ዳዊት የአምላኩን ዓላማዎችና እቅዶች ሲፈልግና ሲታመን ኖሯል። ዳዊት እግዚአብሔር ሊቀርቡት የማይቻል ያለመሆኑን ያወቀው ገና በልጅነቱ ነበረ። የአባቱን በጎች ይጠብቅ ከነበረበት የእረኝነት ጊዜው እስራኤልን የመምራት ኃላፊነት እስከተጣለበት ጊዜ ድረስ የአምላኩን ጠባቂነት፣ አመራርና ሰላም ሲሻ ኖሯል። ሕይወቱ አልጋ ባልጋ አልነበረም። የኃጢአትን አጥፊነትም ጠንቅቆ ያውቃል። ዳሩ ግን ዳዊት ዘወትርም ወደ አምላኩ ሲመለስ በድል አድራጊነት አጊጦ ነበረ። መዝሙረ ዳዊት የጌታ አምልኮንና የጸጸት ሐዘንንና በእንባ የተቀየጠ ንስሐውን ሞልቶ ይዟል። ዳዊት ዓላማው የመጣውና የሚሄደው ከአምላኩና ወደ አምላኩ መሆኑን ጠንቅቆ የተረዳ ነው። እግዚአብሔርን እጅግ ከመቅረቡ የተነሳ ከአምላክ ልብ አጠገብ የሚኖር ሰው ለመባል የበቃ ነው። በአምላክና በዳዊት መካከል የነበረው ይህ ዝምድና አምላክ ለሁሉም ልጆቹ ያለውን ፍላጎት የሚያመለክት ነው። በሳምንት አንድ ጊዜ በእረፍት ቀን መጥታችሁ እንድታጫውቱት አይፈልግም። የሱ ፍላጎት ለሕይወታችሁ ያዘጋጀው ዓላማና የዚህ ዓላማ በዕለታዊ ኑሯችሁ ላይ ያለውን ውጤት ማየት ነው። ከምትኖሩበት ሁኔታና ደረጃ ይልቅ የልባችሁ ሁኔታ ይስበዋል። የአምላክ ዓላማ የጸና ነው። ለሕይወታችን የምናወጣቸው እቅዶች ዓላማውን አይለውጡትም። እያንዳንዳችን ማሰብ ያለብን ቀዳሚ ጥያቄ ከእግዚአብሔር ዓላማ ጋር እንተገብራለን ወይንስ አባትነቱን ክደን ዝምድናውንም ማተም በሕይወታችን ያለውን መገኘት እንሽራለን የሚለውን ነው። ዓላማን ማወቅና ትርጉም ያለው ጤናማ በደስታ የተሞላ ሕይወት ለመኖር ዋነኛ ነገር ነው። እግዚአብሔር በዓላማ እና ለዓላማ እንድትኖሩ ይፈልጋል። ግላዊና የጋራ ዓላማዎቻችሁን ፈልጋችሁ በማግኘት በግኝታችሁ እንድትደሰቱ ይፈልጋል። መርሆች፣ አንደኛ የዓላማ ምንጭ እግዚአብሔር ነው። ሁለተኛ እግዚአብሔር ፈጣሪ ከመሆኑ በፊት የመጨረሻ ዕድል ፈንታን ቀድሞ የሚያዘጋጅ ነው። ሶስተኛ እግዚአብሔር የመረጠን በዓላማው መሰረት እቅዶቹን እንድናሳካለት አስቦ ገና ዓለም ሳይፈጠር በፊት ነው። አራተኛ ኃጢአትና ያለመታዘዝ ከእግዚአብሔር ጋር በመኖር አምሳሉንና ዓላማዊ ተፈጥሮን እንዳንገልጥ ከልክሎናል። አምስተኛ የአምላክ ዓላማ አልተለወጠም፣ አሁንም እሱን የመሰሉ ልጆች ይፈልጋል። ስድስተኛ የአምላክን ክብር በምድር ላይ የመግለጥ ዕጣ ፈንታ ተሰጥቶናል። ሰባተኛ የአምላክ ክብር ሙሉ ፍጽምና ያለው እውነተኛ ተፈጥሮ ነው። ስምንተኛ እግዚአብሔር የፈጠረን በዓላማና ለዓላማ እንድንኖር ነው። ምዕራፍ 10 የዓላማ ወጥመዶች። ሕይወት ያለ ዓላማ በአደጋ የተሞላች ናት። ዓላማ የሰላም ቁልፍ ናት። አንዲት በድንጋጤ ተውጣ እሪታዋን እያቀለጠች የምትጣደፍ ሴት ሕፃን ልጅ ታቅፋ ወደ ድንገተኛ ክፍሉ ገባች። ይህን ጊዜ ክፍሉ ጸጥ ረጭ አለ። አይኖች ሁሉ ሁለቱ ላይ ተተክለው ቀሩ። ከመቸኮሏና ከጭንቀቷ የተነሳ ሴትየዋ ሚዛኗን ስታ ልትወድቅ የተረፈችው ለጥቂት ነበረ። ለአፍታ ያህል ሕፃኑ አምልጧት የሚወድቅ መስሎ ታየ። ከዚያ ደግሞ የልጁን ፊትና እጆቹን ሲመለከት ድንጋጤና ሽብራቸው የባሰ ሆነ። በእሳት ተለብልበዋል። ዘግየት ብሎ ልጁ ወደ ሕፃናት መንከባከቢያ ክፍል ከተወሰደ በኋላ አንዲት ነርስ በእናትና በልጅ መካከል የተደረገውን ምልልስ አዳምጣ ነበረ። ክንዴን ያመኛል እማ ሲል ልጁ በሽኩሽኩታ ይጠይቃታል። እናቱ ወዲያውኑ ሳትመልስለት ስትቀር በአይኖቹ ላይ የታሰሩትን ጨርቆች ለመግለጥ መቧጠጥ ጀመረ።
እማ የት ነሽ አታይኝም? እዚህ ነኝ ስትል እርጋታ በሞላበት ግን እንባና ሳቅ ባነቀው ድምፅ መለሰችለት። እኔን ማየት እንዳልቻልክ አውቃለሁ፣ ግን ባንዴጆቹን መሳብ የለብህም። ዶክተሮቹ የነገሩህን አስታውስ። አውቃለሁ የኔ ማር የሚል ለስላሳ ድምፅ መለሰችለት። እናት ልጇን ስትመለከት ልቧ በጸጸት በመሞላቱ ፊቷ በእንባ ይታጠብ ጀመረ። ከፊት ለፊቷ የሚጠብቋት ሽብሮች ልቧንና ሕሊናዋን ሞሉት። ይህን ጊዜ ልጁ እማ ለምንድነው የምታለቅሺው ብሎ ጠየቃት። አይኖቹን በጨርቅ የተሸፈኑበትና ነርሷ በሰጠችው ማደንዘዣ የተዳከመው ይህ ሕፃን እንዴት ሊመለከታት እንደቻለ ተገርማ ስለተጎዳህ አዝኜ ነው የኔ ልጅ፣ አዝናለሁ። እኔም አዝናለሁ። ላታልልሽ አልሞከርኩም አውቃለሁ፣ ግን ለዚህ ነው ብዙ ጊዜ የሞቀ ነገር ይዤ ስመጣ ከፊቴ ዞር በል የምልህ። ያን ያህል ይሞቃል ብዬ አላሰብኩም ሲል ልጁ በሰመመን መለሰላት። እንዳላሰብክ እርግጠኛ ነኝ ስትል እናት ረጅሙን ሌሊት በብቸኝነት የምታሳልፍበት ወንበር ላይ ለጠጥ ብላ የተቀመጠች ተናገረች። ያለማወቅ አደጋ። ያለማወቅ እዚች ዓለም ላይ ካሉ ኃይሎች እጅግ አውዳሚው ያለማወቅ ነው። ጦርነቶችን፣ ድህነትን፣ ፍርሃትንና ጭንቀትን ያመጣል። ከዚህ ሌላ በሚሊዮን የሚቆጠሩ ሰዎች ሕይወት ያጠፋል፣ ያበላሻል። ከሰይጣን ወይንም ከሌላ እርኩስ ኃይል ሁሉ የላቀው ያለማወቅ የሕይወት ቁጥር 1 ጠላት ነው። እንደ ዌብስተር መዝገበ ቃላት አገላለጽ ከሆነ ያለማወቅ ትንሽ ዕውቀት፣ ትምህርት ወይንም ልምድ ብቻ ይዞ የመገኘት ባህሪ ወይንም ያለመንቃት ነው በማለት ይፈተዋል። ያለማወቅ ለዓላማ ያለንን ግንዛቤ ለመግለጽ ጥቅም ላይ ሲውል የህልውና ምክንያታችንን በተመለከተ ያለንን ዕውቀት፣ ልምድ ወይንም ትምህርት ያለመኖርን ያመለክታል። አምላክ ለምን እንደፈጠረንም ሆነ ኖረን መጨረሻችን ምን እንደሆነ አናውቅም። ለህይወታችን ያዘጋጀልንን እቅዶችና ፕላኖች አናውቅም። ህልውናችንም የሙከራ ጨዋታ ይሆናል። ይህ መሰል ያለማወቅ አደገኛ ነው። ምክንያቱም ህይወታችንን ሙሉ ኖረን ለምን እንደኖርን አናውቅም። ስለ ትኩስ ነገር አደጋ እንዳላወቀው ሕፃን ሁሉ ብዙዎቻችን ስለ እግዚአብሔር ዓላማዎች ምንም የምናውቀው ነገር የለም። አሁን እግዚአብሔር የዓላማ ምንጭ መሆኑን አውቀናል። ዓላማ ልዩና የራሱ የሆነ የግልና የጋራ ብቻውን ራሱን ችሎ የሚቆም ዘላቂና ሁሉን አቀፍ መሆኑን አውቀናል። ይህ ዓላማ የሚመራውና የሚገለጠው በተወሰኑ መርሆች ውስጥ ነው። ይህ ዓላማ ከተግባር፣ ከንድፍ፣ ከእምቅ ኃይል፣ ከተፈላጊነት፣ ከቃል ኪዳኖች፣ ከጊዜና ከቦታ እንደሚቀድም ይህ ዓላማ ብዙ ጥቅሞች ያሉት ውድ ነገር መሆኑን አውቀናል። አንድን ነገር ማወቅና ማገናዘብ ግን ለየቅል ናቸው። ምንም እንኳን ሐቆቹንና ቃላቶቹን ብናውቃቸውም ግን የህይወታችንን ዋጋ በቅጡ አላወቅነውም ይሆናል። ብዙውን ጊዜ ዕውቀት ያለ ግንዛቤ ሐሳዊ የደህንነትን መንፈስ ስለሚሰጥ ከተቀሩት ሂደቶች ተገቢውን አትኩሮት እንዳንሰጥ ይከለክሉናል። ከዓላማ ጋር የመኖር ጉዞ ከፈጣሪ አምላካችን ጋር የረጅም ጊዜ ግንኙነትን ይጠይቃል። እኛ ፍጡራን፣ እሱ ደግሞ ፈጣሪ በመሆኑ ይህ ምን ማለት እንደሆነ ለማወቅ ወደ ራሱ መሄድ አለብን። ያለ እናቱ በቅርብ መኖር ህይወትን እንደፈራው ሕፃን ሁሉ እኛም የአምላክ ቀረቤታ ያሻናል። የግንኙነት ዋጋ። በዕብራይስጥ ቋንቋ ማወቅ የሚለው ቃል ያዳህ የሚል ትርጓሜ አለው። ይህ አብሮ መተኛት ወይንም ግንኙነት ማድረግ በሚል ይፈታል። ከቅርብ መተዋወቅ በላይ የላቀ መቀራረብን ይወክላል። አዳምም ሚስቱን ሔዋንን አወቃት ዘፍጥረት 4 ምዕራፍ 1። ዓላማን መረዳትና ከዓላማ ጋር መኖር ከማወቅ ብቻ ያለፈ እይታ ይጠይቃል። የተመለከተውንም አምኖ በዚያ መሰረት እርምጃ የሚወስድ መተማመንን ይጠይቃል። የአምላክ የዘርና የአዝመራ ጊዜ መርሆች፣ ለምሳሌ የራእይን አዝመራና የዘርን መተከል ይጠይቃል። በዚህ የተነሳ በሉዓላዊ ጥበቃውና እንክብካቤው ተማምነው በነፃ ለሚሰጡ ሁሉ ቡራኬው አይለያቸውም። ወይንም ደግሞ ለእርሱ ለመመስከር የሚያስፈልጉ ቃላትን እንደሚሰጠን የገባውን ቃል እንመልከት።
ማቴዎስ ምዕራፍ 10 ቁጥር 19። ይህንን ቃል ኪዳን ማወቅን እና ማመንን ተግባራዊ ካላደረግነው ፋይዳ አይኖረውም። ይሁን እንጂ ይህን አስፈላጊ የእምነት ኃይል ይዘን እንኳን ከመጽሐፍ ቅዱስ አኳያ ማወቅ ማለት ከማመንና እርምጃ ከመውሰድ በላይ ከእግዚአብሔር ወይንም ትክክለኛ የዓላማ አንድነትን የሚሰጥ ሌላ ሰው ጋር ጣምራ መፍጠርን ይጠይቃሉ። ስግብግብነትና ምቀኝነት፣ ተንኮልም ይጠፋሉ። ጥልና የግድ መተባበር ያለፉ ባህሪያት ይሆናሉ። በአምላክ ፍቃድና በእኛ ፍቃድ መካከል ያለው ይህ የዓላማ አንድነት ነው። የአባት እግዚአብሔር ዋና ዓላማና ግብ በአምላክ ፍቃድና በእኛ ፍቃድ መካከል ያለው ይህ የዓላማ አንድነት ነው። የአባት እግዚአብሔር ዋና ዓላማ የዓላማ አንድነት። ዓላማ መጀመሪያ በአምላክ ዓይኖች አማካኝነት ፍጻሜውን ይመለከትና ሲያበቃ ወደ ኋላ ተመልሶ ለተመለከተው ራዕይ ተፈጻሚነት ስራውን ይጀምራል። በራሳችን የማንሞክራቸውን ነገሮች ለመረዳትና ለመጋራት የአምላክን ራዕይ መረዳትን ይጠይቃል። አምላክ ከእኛ የሚጠብቃቸው ነገሮች ምንም ያህል ግዙፍ ቢሆኑ ወይንም የቅንጣት ያህል ቢያንሱ የሚወደን አባታችን የፈለገውን እንደምናደርግ ሁሉ ልንፈጽማቸው እንገደዳለን። ይህን መሰል ህይወት የሰው ልጅ መንፈስ በእግዚአብሔር በራሱ ውስጥ እንዲደበቅ የሚያስችለው የግንኙነት ጥልቀት አለው። የታለመለትን ዓላማ ሁሉ ግብ የሚመታውም ከመንፈስ ቅዱስ የሚገኘው ኃይልና መረጃ በመታዘዝ ነው፣ ከመንፈስ ትእዛዝ ውጪ አይደለም። ይህ የዓላማ ህይወት የራሱ የሆኑ አደጋዎች አሉት። ምክንያቱም የዓላማ አደጋ ያለማወቅ ብቻ አይደለም፣ የሰቀቀን አደጋ። በዚህ የእውቀት ባህር ውስጥ ከሚገጥሙ እጅግ ከፍተኛ አደጋዎች መካከል አንዱ ራዕይና እውነታ በተራራቁ ጊዜ የሚፈጠር ነው። እግዚአብሔር ከእኛ የሚፈልጋቸው ነገሮች እምነታችን ሲስቡት የምንደናቀፍባቸው እና የምንንገዳገድባቸው ጊዜያት ይመጣሉ። በዚህ የዓላማ ህይወት ውስጥም ከመጠን በላይ የሆነ ኃይልን ያመጣሉ። አንድ ቀን ይሆናል ብለን የምንጠብቀው ብሩህ ተስፋ እና የውጣ ውረዶቻችን ተደጋጋሚነት ስሜታችንን ያረግበዋል። ነቢዩ ኤልያስ የጣዖታቱን ምድር ለማጥፋት ኃላፊነቱን የተሸከመው እርሱ ብቻ መሆኑ በተሰማው ጊዜ እዚህ አደጋ ውስጥ ገብቶ ነበረ። አክዓብም ኤልያስ ይህንን ሁሉ እንዳደረገ ነቢያትም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍስህን ከእነዚህ እንደ አንዲቱ ነፍስ ባላደርጋት አማልክት ይህን ያድርጉብኝ ይህንንም ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች። ኤልያስም ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤህ መጥቶ ብላቴናውን በዚያ ተወ። ከእነርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። በክትክታውም ዛፍ በታች ተጋደመ፣ እንቅልፍም አንቀላፋ። አንደኛ ነገሥት ምዕራፍ 19 ከቁጥር 1 እስከ 5። እንደተኛ ሳለም መልአክ ቀስቅሶ መንገድ ስላደከመው እንዲበላ ነገረው። ስለዚህ ኤልያስ በላም ጠጣም። ከዚያም ወደ እግዚአብሔር ተራራ ለመድረስ 40 ቀንና ሌሊት ተጓዘ። እዚያም ከአምላኩ ጋር ተገናኘ። እዚያም ወዳለ ዋሻ መጣ፣ በዚያም አደረ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ? የሚል የእግዚአብሔር ቃል ወደ እርሱ መጣ። እርሱ ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤል ልጆች ቃል ኪዳንህን ትተዋልና መሠዊያዎችህንም አፍርሰዋልና ነቢያትህንም በሰይፍ ገድለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴን ሊወስዷት ይሻሉ አለ። አንደኛ ነገሥት ምዕራፍ 19 ከቁጥር 9 እስከ 10። የአምላኩን ቃል በመታዘዝ እሱ ባለበት በተራራው በቆመ ጊዜም ኤልያስ የተረዳው የእግዚአብሔር በንፋሱ በመሬት መንቀጥቀጡና ወይንም በእሳቱ ውስጥ ያለመኖሩን ነበረ። እግዚአብሔር በሰለለ ድምፅ በእርጋታ እያናገረው ከዚህ በመቀጠል ማድረግ ያለበትን አረጋገጠለት። እግዚአብሔርም አለው፣ ሂድ፣ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ። ከዚያ በደረሰ ጊዜ በሶርያ ላይ ንጉሥ ይሆን ዘንድ አዛኤልን ቅባው፣ በእስራኤልም ላይ ንጉሥ ይሆን ዘንድ
የሚናሴን ልጅ ኢዩን ቅባው፣ በፈንታም ነቢይ ይሆን ዘንድ የአብኤልን ሆላን ሰው የሳፋጥን ልጅ ኤልሳዕን ቅባው። እኔም በእስራኤል ለበዓል ያልተንበረከኩትን ሁሉ በአፋቸውም ያልሳሙትን ሁሉ 7000 ሰዎች ለእኔ አስቀርቻለሁ። አንደኛ ነገሥት ምዕራፍ 19 ከቁጥር 15 እስከ 18። ስለዚህ ኤልያስ ወደ ሆሬብ ተራራ ሄዶ ካባውን በኤልሳዕ ላይ ጫነ። አንደኛ ነገሥት ምዕራፍ 19 ቁጥር 19። በአምላኩ ተጠናክሮም ኤልያስ ዓላማውን ለመፈጸም ተራመደ። ካልታወቀ ምንጭ የመጣ ሰቀቀን ከአምላካችን ጋር ግንኙነታችንን እስካልቀጠለን ድረስ ሊያጠቃን አይችልም። እሱ ባለበት ጊዜ ለራእዩና ለዓላማው ታምነን እንድንቆይ ያጠነክረናል። በሌላ መልኩ ደግሞ ራሳችንን ከገባንበት ማጥ ለማውጣት መሞከር ፋይዳ አይኖረውም። የጋጠ ወጥነት አደጋ። የአምላክን ኃይል መወሰን ከጣዖት አምልኮ ጋር የተዛመደ ግን የማይመሳሰል ሌላ አደጋ ነው። ምክንያቱም እግዚአብሔርን ከመወሰኑ ሌላ ኃይልንና ሀብትን ያባክናል። ይህ ማለት እግዚአብሔር መቼና እንዴት እንደሚሰራ ያወቅን መስሎን እጆቹን እንደማሰር ነው። ይህ ግምት የዓላማን መሳካት የማይደግፍ ወይንም ሙሉ ለሙሉ ከጨዋታ ውጪ የሚያደርግ ነው። ምንም እንኳን ከአምላክ ጋር መኖር የእሱን ፍቃድ መረዳታችንን የሚያጠናክር ቢሆንም ምን እያደረገንና ለምን እያደረገው እንደሆነ በፍጹም ሙሉ በሙሉ ልንመለከተው አንችልም። ምክንያቱም የእርሱ ሐሳቦች ከእኛ ሐሳቦች እጅግ በጣም የመጠቁ ናቸው። ንጉሥ ሳኦል የአምላክን ትእዛዝ ተቀብሎ የመታዘዝን ግዴታ ያወቀ ሌላው የመጽሐፍ ቅዱሳችን ባለታሪክ ነው። አምላክ ሳኦልን ለንግስና በቀባበት ጊዜ የአምላክን ሕዝቦች ደህንነት የሚጠብቅና በንጉስነቱ ኃላፊነቶቹን ለማሟላት የሚያስችለው ጥቂት ግዴታዎችን ሰጠው። በነቢዩ ሳሙኤል አማካኝነት አማሌቃውያንን እንዲመታና የእነሱ የሆነውን ሁሉ እንዲያጠፋ ነገረው። ወንዶችም ሴቶችም ልጆችን እና ሕፃናትን፣ ከብቱንና በጎችን፣ ግመሎችንና አህዮችን ሁሉ እንዲገድል ነገረው። አንደኛ ሳሙኤል ምዕራፍ 15 ቁጥር 3። ሳኦል ግን የአምላክን መመሪያ ችላ ለማለት መረጠ። እንስሶቹን፣ ከብቶቹን፣ ምርጥ የተባሉትን አዳነ። ሳኦል እነዚህን ብዙ ነገሮች ከማጥፋት ይልቅ ለአምላኩ መስዋዕት ሊያቀርባቸው መረጠ። ለሳሙኤልም የጌታውን ትእዛዝ መፈጸሙን ነገረው። አምላክ ግን በሳኦል ድርጊት አልተስማማም። አዝኖም ሳኦልን በዚህ ድርጊቱ ብቻ ከንግስና ሊያነሳው ወሰነ። አንደኛ ሳሙኤል ምዕራፍ 15 ከቁጥር 10 እስከ 11። የአምላክን መመሪያዎች ችላ በማለት ወይንም አብረነው የምንራመደውን መንገድ መወሰን በራሱ ልንጠነቀቅለት የሚገባን ወጥመድ ነው። የአምላክን መመሪያዎች ችላ በማለት ወይንም አብረነው የምንራመደውን መንገድ መወሰን በራሱ ልንጠነቀቅለት የሚገባን ወጥመድ ነው። የአምላክን ልብ እና ሕሊና ሙሉ በሙሉ እናውቃለን ብለን ማሰብ ወይንም ከእሱ በላይ እናውቃለን ብለን መገመት አንችልም። በሌላ ቋንቋ ለመናገር ለእሱ ጥሩ የመሰለንን ከማድረግ ይልቅ እሱ ያዘዘንን ማድረግ የተሻለ ነው። ያለመታዘዝ በየትኛውም ጊዜ ቢሆን አውዳሚ ነው። ምክንያቱም የኋላ ኋላ ማንነትን የሚያወድም እውቅ ባይነትንና ኩራትን ይዞ ይመጣል። አምላክ ይወደዋል ብለን ያሰብነውን ሳይሆን የታዘዝነውን መፈጸም የተሻለ ነው። የነቀፌታ አደጋ። በዓላማ ህይወት ውስጥ ያለው ሌላው አደጋ የሌሎች ራዕይ ከራዕያችን ጋር አብሮ በማይሄድበት ጊዜ እነሱን የመውቀስ አደጋ ነው። አንዲት ሴት የኢየሱስን እግር በውድ ሽቶ በቀባች ጊዜ ከደቀ መዛሙርቱ ጥቂቱ የዚህ ጥፋት ሰለባ ሆነው ነበረ። ኢየሱስ ከጥቂት ጊዜ በኋላ ምን እንደሚገጥመው መገመት ካለመቻላቸው የተነሳ ይህን ያህል ውድ ሽቶ ተሽጦ ለምን ለድሆች አልተሰጠም የሚል ሐሳብ አመጡ። ጥሩ በማድረግ ጥረቶቻቸው የተጠመዱት ደቀ መዛሙርት ሴቲቱንና ድርጊቶቿን ኮነኑ። የሌሎች ድርጊትና ግንዛቤ ከእኛ የተለየ ከሆነ ጥሩ በማድረግ ጥረቶቻቸው የተጠመዱት ደቀ መዛሙርት ሴቲቱንና ድርጊቶቿን ኮነኑ። የሌሎች ድርጊትና ግንዛቤ ከእኛ የተለየ ከሆነ ጊዜያቸውን እያባከኑ ነው ብለን መገመት የለብንም። በዚህ ዓለም ደረጃ ሕይወታቸው እየባከነ ቢመስልም የሚቆጠረው ግን የሰማያዊ መንግስት ደረጃ ነው።
ጥሩ ማድረግ ዘውትርም ትክክል ከማድረግ ጋር አይስተካከልም። የሸፍጥ አደጋ። በመጨረሻ ዓላማን የመከተል ህይወት የሸፍጥ አደጋም ያጠላበት ነው። ይህ የሚከሰተው በራሳችን ስህተትና ድክመት ሌሎችን በምንወነጅልበት ጊዜ ወይንም እንዲመሩንና ዓላማችንን እንዲሰጡን ከመጠን በላይ እምነታችንን በምንጥልባቸው በነቢዩ ሆሴዕ አማካይነት የተላኩት ቃላት የማይታዘዙትንና በጭካኔያቸው የሚደሰቱ መሪዎችን ይጠቅሳል። ማንም ሰው እሱ ካመጣው ጥፋትና መገለል አያመልጥም። ነገር ግን ሕዝብህ ከካህን ጋር እንደሚከራከሩ ናቸውና ማንም አይከራከር፣ ማንም አይዝለፍ። በቀንም ትሰናከላለህ፣ ነቢዩም ከአንተ ጋር በሌሊት ይሰናከላል፣ እናትህንም አጠፋታለሁ። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። አንተም ዕውቀትን ጠልተሃልና እኔ ካህን እንዳትሆነኝ እጠላሃለሁ። የአምላክን ሕግ ረስተሃልና እኔ ደግሞ ልጆችህን እረሳለሁ። እንደዚሁም እንዲሁ ካህኑ ይሆናል። በመንገዳቸውም እበቀላቸዋለሁ፣ ስራቸውንም መልስባቸዋለሁ። ሆሴዕ ምዕራፍ 4 ከቁጥር 4 እስከ 6። ይህ ተግሳጽ የመጣው በድርጊቶቻቸው ስህተት ብቻ ሳይሆን በአምላክ እምነት በማጣታቸው ጭምር ነው። እግዚአብሔርን ማመን ዓላማን የመቀዳጃ የማዕዘን ድንጋይ ነው። ልናውቀው እና ለሕይወታችን ቀድመን ዓላማን ለማስያዝ ችላ ካልን ለእርኩስ መሰናከል ራሳችንን አሳልፈን እንሰጣለን። ምክንያቱም ሰይጣን አምላክ ለሕይወታችንን ያዘጋጀውን እቅድ ስለሚያውቅ ይህንን ግብ ከማድረስ ሊገድበን የሚችለውን ሁሉ ያደርጋል። አምላክ የሰጣቸውን ዓላማ ፈልገው የሚያገኙ ሁሉ ሰይጣን ሌላ ዓላማ አዘጋጅቶ ትክክለኛ ዓላማ መሆኑን ያሳምናቸዋል። በሌላ መልኩ ደግሞ የአምላክን ዓላማ አውቃችሁ በሕይወታችሁ ውስጥ ልትኖሩ እየሞከራችሁ ከሆነ ሰይጣን ወይም በጣም ያሯሩጣችኋል ወይንም ሂደታችሁን ለማዘግየት የሚያስችለውን ብልሃት ይፈጥራል። ስለዚህ ሸፍጥን የተከተለ መንገድ ነው። አምላክ የሰጣችሁን ዓላማ ፈልጋችሁ ካላገኛችሁ ሰይጣን ሌላ ዓላማ አዘጋጅቶ ትክክለኛ ዓላማ መሆኑን ያሳምናችኋል። ከወጥመዶቹ ባሻገር አምላክ ለሕይወታችሁ ያዘጋጀው ፍቃድ እንድትቀበሉትና እንድትስማሙበት ይፈልጋል። ከዚህም ሌላ ምን እያደረገና ወዴት እየሄደ እንደሆነ በምትጠይቁበት ጊዜ ማመንታት እንዲኖራችሁ አይፈልግም። ያን ጊዜ ብቻ ነው ከወጥመዶቹ ማምለጥ የምትችሉት። እቅዶቹና ዓላማዎቹን ግብ ለማድረስ የትኛውንም ያህል ጊዜ ቢፈጅበትም መጽናታቸውን ግን አይቀርም። ዳሩ ግን እምቢተኛነታችሁን፣ ሰበቦቻችሁንና አልታዘዝ ባይነታችሁን አይቶና ተመልክቶ ዝም አይልም። እስካልፈቀዳችሁለት ድረስ ስኬታማ ሊያደርጋችሁ አይችልም። የኃጢአት አዝማሚያችሁን ለውጦ የተዛቡ አመለካከቶቻችሁን የሚያስተካክለው ስትፈቅዱለት ብቻ ነው። አምላክ ለሕይወታችሁ ያዘጋጀውን ፍቃድ እንድትቀበሉና እንድትስማሙበት ይፈልጋል። በዓላማ የመኖር ቁልፍ የኢየሱስን ቃላት በልቦና ማሳደር ነው። ያለ እሱ ምንም ማድረግ እንደማንችል ይነግረናል። ዓላማችንን በጽኑ ስሜት በመከተል ራስን ማስገዛትም ሌላው ነው። ያን ጊዜ ካለማወቅና ካልታወቀ ዓላማ አደጋዎች፣ ወጥመዶች ታመልጣላችሁ፣ ድልም ትነሳችኋላችሁ። መርሆች: አንደኛ፣ ዓላማን ማወቅና በሕይወት ላይ ያለውን ተጽዕኖ ማገናዘብ ለየቅል ናቸው። ሁለተኛ፣ ዓላማን መረዳትና በውስጡ መኖር ከእውቀትም በላይ የሆነ መረዳትን ይጠይቃል። ሶስተኛ፣ ከአምላክ ረገድ ያለው ዓላማ ፍጻሜን ከመጀመሪያው ያመለክታል። አራተኛ፣ የዓላማችን ራዕይና እውነታው በማይገናኙበት ጊዜ ሰቀቀን ወደ ሕይወታችን ይገባል። አምስተኛ፣ ለረጅም ጊዜ የሚቆይ ሰቀቀን ወደ ጣዖት አምልኮት ይገባል። ስድስተኛ፣ ስለ እግዚአብሔር እናውቃለን የሚል ጋጠወጥነት የዓላማ መሳካትን ይጻረራል። ሰባተኛ፣ ያለመታዘዝ መቼም ቢሆን የጥፋትና የውድመት መንገድ ነው። ስምንተኛ፣ ጥሩ ማድረግ ማለት ትክክል ማድረግ ላይሆን ይችላል። ምዕራፍ 11 ዓላማና ስኬት። በየትኛውም ስፍራ የሚኖር ማንኛውም ሰው ስኬታማ መሆን ይፈልጋል። ግን ስኬታማ የሚሆኑ ጥቂቶቹ ናቸው። ሚሊዮኖች ለዚህ ጽኑ ፍላጎት የሚመሩ የታሰሩ እና የአእምሯቸውን ያስገዙ ሆነው እናገኛቸዋለን። ስኬታማ ተደርገው ለመታየትና ተቀባይነት ለማግኘት መስዋዕት የማያደርጉት ምንም ነገር የለም።
በዘመናችን ዓለም ውስጥ ለስኬት በተለምዶ የሚሰጠው ትርጓሜ በየመገናኛው ብዙሃኑ ከሚገኘው ሐሳዊ ህልማቶች ማለትም ከሀብት፣ ከኃይል፣ ከዝና፣ ከቅንጦት፣ ከገናናነትና ከእውቅና ጋር የተገናኘ ነው። ዳሩ ግን ስኬታማ የመሆን ትርጉም የምናውቀውና ስኬታማ ለመሆን የሚያስፈልገንን ኃይል እና በስኬታማነት የሚሰማንን ስሜት የምናውቀው እጅግ ጥቂቶቻችን ብቻ ነን። የአንድ ግዙፍ ኩባንያ አመራር ቦታ ላይ ተቀምጦ በሚሊዮን የሚቆጠር ገንዘብ የሚያገኝን ግለሰብ ስኬታማ ብሎ ማሰብ አይከብድም። ዳሩ ግን ወጣቱ ትውልድ በዚህ ሐሳብ ይስማማልን? ይህ እንግዲህ እዚያ ስፍራ ላይ ለመድረስ በከፈለው መስዋዕትነት ከሰራው ውጪ ባለው ህይወቱ ምቹነትና ከሁሉ በላይ ግን ይህንን ዓላማውን ከግብ ለማድረስ ያነሳሳው የግል ምክንያቱ ላይ ይወስናል። ዳሩ ግን ወጣቱ በዚህ ሐሳብ ይስማማልን? ይህ እንግዲህ እዚያ ስፍራ ላይ ለመድረስ በከፈለው መስዋዕትነት ከሰራው ውጪ ባለው ህይወቱ ምቹነት እና ከሁሉ በላይ ግን ይህንን ዓላማውን ከግብ ለማድረስ ያነሳሳው የግል ምክንያቱ ላይ ይወስናል። ወጣቱ ሙያውን ብቻ ሳይሆን ወይንም የባንክ ደብተሩን ብቻ ሳይሆን ህይወቱን በጠቅላላ አቅፎ የያዘ አዎንታዊ የፋና ተከታይነት መንፈስ ቢኖረውና የሚሻውን ለምን እንደሚሻ ከተረዳ ስኬቶቹና የተቀዳጃቸው ድሎች ልዩ እርካታ ያጎናጽፉታል። ራሱንም እንደ ስኬታማ እንዲመለከት ያደርጉታል። ዳሩ ግን ይህ የዓላማ ጥራት ከሌለውና በተለይም ሌላ ሰው ስኬት ብሎ የሚገምተውን ለማሟላት እየጣረ ከሆነ ግን በስራው ተመንድጎ የስኬት ጫፍ ላይ ሊደርስ ይችላል። ግን ምን ያህል እርካታ ማጣትና መባከን እንደተሰማው ማወቅ ያስፈልጋል። በመጨረሻ ላይ ማንነቱ የመጨረሻ ስኬት ላይ እንዲደርስ በፈለጉ ግለሰቦች ኃይሎች አማካይነት ተጽዕኖ እንደተደረገበት ይገባዋል። ቀድሞ በመገኘት ጫና ወጥመድ ውስጥ መግባቱ ይታወቀዋል። በዓለም ላይ የሚንቁትን ሽልማት ለማግኘት እየተጣጣሩና እየደከሙ ያሉ በሚሊዮን የሚቆጠሩ ይህን ወጣት የሥራ መሪ መሰል ብዙ ሰዎች አሉ። በማህበረሰባችን ስኬትን ከማሟላት ጋር ግብ መምታትን ከእርካታ ጋር አምታተነዋል። እኔና እናንተ ቁሳዊ ስኬት መግዛት ከሚችለው ባሻገር መመልከታችን አስፈላጊ መሆኑን አምናለሁ። ለምን ወደ ስኬት እየሮጣችሁ እንዳላችሁና የግልና የሙያ ህይወታችሁን እስካሁን ድረስ እየመራችሁ ያሉ ምርጫዎችን ለምን እንደመረጣችሁ የመጠየቅ ግዴታ አለባችሁ። ውጫዊ ስኬት የህይወታችሁ ግብ ከመሆኑ ቀደም ብሎ ያነሳሳችሁ የነበሩትን ግላዊ ግቦች መለስ ብላችሁ ማስታወስ ትችላላችሁ። ስለ ስኬት የነበራችሁን ግምቶች ምንጭ ታስታውሳላችሁን? የግል የስኬት ትርጓሜዎቻችሁን አመጣጥ ፈልጋችሁ በማሰስ ለራሳችሁ እውነት ማለት ምን ማለት መሆኑን ታሳቢ ማድረግ አለባችሁ። ለስኬት ግላዊ ትርጉም ያለው ፍቺን ለማዳበር ጊዜ የምንወስድ ጥቂቶች ብቻ ነን። በዚያ ፈንታ ከመገናኛ ብዙሃን፣ ከወላጆቻችን ፍላጎቶችና ከእኩዮች ጫና በአብዛኛው ሐሳዊ የሆኑ ውርስ ባህሪያትን እንቀስማለን። በዚህ የተነሳ በባህላችን ስኬት ማለት ሌሎች እንድንሆነው የሚነግሩንን መሆን ማለት ተደርጎ ይታያል። ከዓለም ምዘና አኳያ ስኬትን ደስታ በምትሃታዊ ሁኔታ ያካተተ ተደርጎ ይታያል። ይህ ቀመር ግን ትክክለኛ ግላዊ መሟላት የሚሰጠው ስፍራ አነስተኛ ነው። ብዙ ሰዎች ስኬታማ መስለው የሚታዩትን ይመለከቱና ስራቸውን ወይንም የአኗኗር ዘያቸውን ቢጠሉትም እንኳን ሊለውጡት አይፈልጉም። ህይወት በዚህ ቀስ በቀስ የሽቅብ ጉዞ ስኬት ላይ ለመድረስ የሚደረግ ሲሆን አርኪነቱና መንፈስን አስደሳችነቱ እየቀነሰ ይመጣል። በሚሊዮን የሚቆጠሩ ሰዎች በዚህ የውጫዊ ስኬትና በውስጣዊ ውድቀት መካከል ታስረው ይገኛሉ። በቀላሉ ለመናገር ስኬት ከዚህ በፊት እናስበው የነበረውን ያህል ቀላል አይደለም። የስኬት ትርጓሜ። ስኬት ምንድን ነው? አሁን ዓለም ስለ ስኬት ያለውን ግንዛቤ እየጠየቁ መሆኔ በግልጽ ይታወቃል። ስኬት ካከማቻችሁት ሀብት፣ ከንብረቶቻችሁና ካስመዘገባችሁት እመርታ ጋር ያለው ግንኙነት ትንሽ ነው። ከሌሎች ግለሰቦች አመለካከትና ለእናንተ ካላቸው ግምትና ምዘና ጋር ያለው ግንኙነት ደግሞ ከዚህ የሚያነሰ ነው። ስኬት ሊፈታ የሚችለው በዓላማ ሲሆን የሚለካው ደግሞ በታዛዥነት ነው።
የሚከተለውን ትንታኔ ይህን መንደርደሪያ ይደግፋል። ዓላማ ለአንድ ነገር መፈጠር የመጀመሪያ ውጥን ነው። የህልውናው ምክንያት እና ከአንድ ነገር በስተጀርባ ያለው ለምን የሚለው ጥያቄ ነው። ዓላማ ማለት በፈጣሪ ወይንም በአምራች አማካኝነት የሚመረተው ተልእኮ ነው። የተወጠነው ተልእኮ ፍጻሜ የህልውና ምክንያት መሙላት ነው። ለመጀመሪያ ውጥን ትክክለኛነትን ይዞ መቆየት የታዛዥነት ዋነኛ ፍሬ ነገርና የአማኒነት መለኪያ ነው። የስኬት መለኪያ የአንድ አምራች ምርት የተወጠነለትን ዓላማ ሲሞላ በሚሰማው እርካታና ደስታ ነው። ስኬት ማለት የአንድ ምርት ውጤት ፈጠራ የመጀመሪያ ውጥን ፍጻሜና መሟላት ነው። ለስኬት ለዓላማ መታዘዝ ነው። ስኬት ማለት ሌሎች ያደረጉት እናንተ ካደረጋችሁት ጋር ሲነጻጸር የደረሳችሁበት ሳይሆን ማድረግ ካለባችሁ ወይንም ከነበረባችሁ መካከል አድርጋችሁ የተገኛችሁት ነው። ስኬት ሊተረጎም የሚችለው በዓላማ ሲሆን የሚለካው ግን በታዛዥነት ነው። ከላይ የተጠቀሱት አባባሎች የሚያመለክቱት ስኬት ከማድረግ ይልቅ ከመሆን ጋር የበለጠ ዝምድና እንዳላቸው ነው። ስኬታማ መሆን ማለት በመጀመሪያ የታቀደውን ተልዕኮ በፈጣሪ እቅድና ፍላጎት መሰረት መፈጸም ማለት ነው። በዚህ የተነሳ ዓላማ የስኬት ቁልፍና መሰረት ነው። ብቸኛው ትክክለኛ የመሞላት ምንጭና ብቸኛው ትክክለኛ የህይወት መለኪያ ነው። ስለዚህ ስኬት ሌሎች ስለ እርምጃዎቻችሁ ባላቸው አመለካከቶች አይወሰንም። የሚወሰነው ተልዕኮን በሰጣችሁ አካል እርካታ ነው። ሁሉም ሰው ስኬታማ መሆናችሁን ስለነገራችሁ ብቻ ስኬታማ ናችሁ ማለት አይደለም። ሌሎች የሚጠብቁባችሁን ብታደርጉ ስኬታማ አትሆኑም። ከአጋሮቻችሁ ወይንም ከአብሮ አደግ አቻዎቻችሁ ስኬታማ መሆናችሁን ስለነገራችሁ ብቻ ስኬታማ ናችሁ ማለት አይደለም። ስኬታማ የምትሆኑት የታለመላችሁን ከፈጸማችሁ ብቻ ነው። ዓላማ ማለት ጥሩ ነገርን ማድረግ አይደለም፣ ትክክለኛውን ነገር ማድረግ እንጂ። እጅግ በጣም ጥሩ ነገር የጥሩ ነገር ጠላት እንደሆነ ሁሉ የትክክለኛ ነገር ጠላት ደግሞ ጥሩ ነገር ነው። ትክክለኛውን ነገር ችላ በማለት ጥሩን ነገር ማድረግ አደገኛ ነው። እግዚአብሔር ለሕይወታቸው የወጠነላቸውን ጥሩ ነገር የሚያደርጉ ግን ትክክለኛውን ነገር የሚዘነጉ ብዙ ሰዎች አሉ። ለንጽጽርና ለውድድር ሌሎች ሰዎች ያወጧቸውን ደረጃዎች የራሳቸው አመለካከትና ዓላማ አድርገው ይከተላሉ። በሌሎች እይታ ውስጥ ገብተው ታስረው ይኖራሉ። ዓላማ ማለት ጥሩ ነገርን ማድረግ ሳይሆን ትክክለኛውን ነገር ማድረግ ነው። ትክክለኛ ነገርን ከጥሩ ነገር፣ ከዝና፣ ከግዝፈት፣ ተቀባይነት ካለው ወይንም ከገናና ነገር ጋር እንዳታምታቱ ተጠንቀቁ። ብቸኛው የስኬት መለኪያ የህይወታችሁን ዓላማ ፈልጎ ማግኘትና ተግባራዊ ማድረግ ነው። ከዓላማ ጋር መኖር በስራ በመጠመድና በውጤታማነት መካከል ያለውን ልዩነት ይወስናል። የህይወት አሳዛኝ ክስተቶች የህይወታችሁን ጣዕም እንዳያጎመዥዙ ጠብቁ። ያለ እድገት የሚደረግ ጥረት ህልውናችሁን እንዳያሸንፍ ከልክሉ። ዓላማ ትክክለኛውን ነገር ትታችሁ ጥሩን ነገር እንዳታደርጉ ይጠብቃችኋል። ኢየሱስ የስኬትን ተፈጥሮ ጠንቅቆ በማወቅ ረገድ የሚተካከለው የለም። ዓላማውን ማወቁ ከሌሎች አመለካከትና ጥሩ ነገርን ከማድረግ ስህተት ገድቦታል። ዓላማችሁን ፈልጋችሁ ማግኘት አለባችሁ። በውስጣችሁ ለአንድ ዓላማ መወለዳችሁን የሚያረጋግጥ እውነትና እሪታ መኖሩን አውቃለሁ። ከእጅ ወደ አፍ መኖር ብቻ ጥቅም እንደሌለው ከዚያም በላይ የሆነ ነገር መኖሩ ይሰማችኋል። ከሰዎች ጋር ለመስተካከል እየሞከራችሁ መኖር እንደሰለቻችሁ አውቃለሁ። በየዕለቱ ወደምትንቁት ስራ መሰማራታችሁ እንደሰለቻችሁ አውቃለሁ። የተስፋ ማጣት ምንጭ ሆኗል። የመንፈስ ቅዱስ መኖር በራሱ እንኳን የመንፈሳችሁን ባዶነት አልሞላ ብሏችኋል። ምናልባት በኢየሱስ ክርስቶስ አማካኝነት ከፈጣሪያችሁ ጋር መንፈሳዊ ግንኙነትን አልፈጠራችሁ ይሆናል። ምናልባት ደግሞ ስኬትና ድሎቻችሁ ሁሉ ከደስታ ይልቅ ተስፋ ማጣትና ግራ መጋባትን አምጥቶባችሁ ይሆናል። ምናልባት ሰዎች የሚጠብቁባችሁን ስኬታማ ህይወት በመኖር አሞኝቷችሁ ይሆናል። ግን በውስጣችሁ ላሉ ህልሞች ያሰባችሁት አልተሳካ፣ ከራሳችሁ በስተቀር ሌሎቹን ሁሉ አስደስታችኋል። ይህ ቅዠታዊ ህይወት
የህልውናችሁ መገለጫ ከሆነ ገና ዓላማችሁን ፈልጋችሁ አላገኛችሁትም። ሕይወታችሁን ለፈጣሪ አሳልፋችሁ ለመስጠት እንከን አልባ ውሳኔ መስጠት ይኖርባችኋል። አስታውሱ፣ ከፈጠረው አካል በስተቀር ስለተፈጠረው ምርት ምንም አያውቅም። የተፈጠራችሁት በአባታችሁ በእግዚአብሔር ነው። ውልደትን የሰጣችሁ አምላክ ብቻ ነው ዓላማችሁንም የሚያውቀው። የሕይወታችሁን እቅዶች እንደ ትንፋሽ የሰጣችሁን ምክንያት የሚያውቀው እሱ ብቻ ነው። እንዲያሳካላችሁ ይፈልጋል። ሃይማኖተኛ እንድትሆኑ አይፈልግም። ከባዶነት ወደ ግላዊ እርካታ የሚያሸጋግራችሁን ግንኙነት ከአምላክ ጋር ትጀምራላችሁ። ይህን ጊዜ ብቻ ነው የሕይወታችሁ ዓላማ ከቆመበት የሚቀጥለው። የምትፈልጉት ግላዊና የወል ፍላጎት ይሟላል። ሕይወታችሁን ለእርሱ አሳልፋችሁ ለመስጠት የምትሹ ከሆነ የሚከተለውን ከልባችሁ እንድትጸልዩ አበረታታችኋለሁ። ውድ እግዚአብሔር አባቴ ሆይ፣ የሕይወቴ ፈጣሪና አቀናባሪ ሆይ፣ ለአንድ የተለየ ዓላማ እንደፈጠርከኝና ይህንን ውጥን እንዳሳካ አድርገህ እንደቀረጽከኝ አውቃለሁ። እኛ የሰው ልጆች ባለመታዘዛችን የተነሳ ከአንተ መለያየታችን እና በዚህ የተነሳም ከሕይወታችን ውስጥ የዓላማ መንፈስ እንደጠፋ አውቃለሁ። ከዚህ ሌላ እኛን ወደ አንተ የሚመልሰውን እና ዳግመኛ የህልውና ምክንያታችንን የሚሰጠንን ልጅህን ኢየሱስ ክርስቶስን መላክህን አውቃለሁ። ስለዚህም እኔ አሁኑኑ ሕይወቴን አጽድተህ መንፈስ ቅዱስን ወደ ልቤ አስገባልኝ እና ለሕይወቴ የተዘጋጀውን ዓላማ ግለጥልኝ ብዬ በኢየሱስ ክርስቶስ ስም እጠይቅሃለሁ። ኢየሱስንም እንደ ጌታዬና እንደ ግል አዳኜ ተቀብያለሁ። ራሴን አሳልፌ በመስጠት አንተ ለኔ ያዘጋጀኸውን ተልእኮ ለማጠናቀቅ ራሴን አተጋለሁ። በኢየሱስ ስም እጸልያለሁ። አሜን። ምዕራፍ 12 ለሶስተኛው ዓለም አንድ ነገር ልበል። ዓላማ ራሳችሁን ለመሆን ይፈቅድላችኋል። በየሀገራቱ፣ በየባህሉ፣ በማህበራዊ ኢኮኖሚና በፖለቲካዊ ሁኔታዎች የሚገኙ የዓለም ነዋሪዎች በየዕለቱ የሚያሰለች ሕይወት ተሸክመው ይኖራሉ። እጅግ በሰለጠኑና በኢንዱስትሪ በበለጸጉ ሀብትን በቀላሉ ማካበት በሚቻልባቸው ሀገሮች ውስጥ እንኳን በሚሊዮኖች የሚቆጠሩ ህዝቦች በጭንቀት በሐሳብና በባዶነት ይሰቃያሉ። ንብረትና ዝና፣ ኃይል፣ የግል ዓላማና ተጨባጭ ነገር ይዞ መገኘትን አይተካም የሚል ግንዛቤ ላይ ደርሰዋል። ይህ እውነታ በተለይ ሶስተኛው ዓለም በሚባሉ ሀገሮች ለሚኖሩ ትልቅ ስፍራ ይሰጠዋል። ብዙ ያልበለጸጉ እንዲሁም ከድህነት በታች ያሉና በእድገት ላይ የሚገኙ ሀገሮች የጭቆና፣ የበታችነትና የቀኝ አገዛዝ ሰለባዎች ናቸው። ክብራቸውና የህልውና መንፈሳቸው ተሰብሯል። ብዙዎች በኢንዱስትሪ የበለጸጉ ህዝቦች ለሀብትና ለስኬት የሚጠቀሙባቸውን መለኪያዎች አይጠቀምም። ይህም በእነዚህ ህዝቦች ላይ ያለውን ተስፋ ማጣትና ችግር የበለጠ ያወሳስበዋል። በዚህም የተነሳ የዩናይትድ ስቴትስ ውስጥ ያሉትን ጨምሮ ብዙ የሶስተኛው ዓለም ህዝቦች የግል ስኬታቸው፣ ደስታቸውና ግባቸው የሚወሰነው ጨቋኞቻቸው በጣሉት ገደብ ልኬት መሰረት ነው ብለው ያምናሉ። ይህም በራሳቸው ላይ ደካማ ግምትንና ወደ ራሳቸው አሉታዊ አቋምን ይሰጣቸዋል። የእናንተ ስኬት ቁልፍ የያዙት ሌሎች ናቸው ብላችሁ ካመናችሁ የምትኖሩት እነሱንና ተስፋቸውን ለማርካት ይሆናል። የህይወታችሁንም ዋጋ የምትመዝኑትን የእነሱን ተቀባይነት፣ አዎንታና ፍቃድ ይዛችሁ ነው። ይህ እጅግ አሳዛኝ ክስተት ነው። ምክንያቱም ክብራችሁ የሚለካው በሌሎች ሰዎች አመለካከት በመሆኑ ነው። ይህ ስኬትን የመለኪያ ደረጃ የሶስተኛው ዓለም ትልቁ የተስፋ ማጣት ምንጭ ነው። ብዙ ሚሊዮን ህዝቦች በዓላማ ቢስ ጭንቀት እና ድህነት ውስጥ ናቸው። ይህ የሰለጠነውን ዓለም የማስመሰል የስኬት ህይወት መከተል በተመሳሳይ ዘርና ገደብ ውስጥ ያሉ ማህበረሰቦችን እርስ በርስ ያጋጫል። ይህ የስኬት ወጥመድ ትክክለኛ እርካታ ወይንም ነፃነትን ሳይሆን ባዶነትን የሚያመጣ ነው። እውነተኛ ነፃነትና ስኬት ሊመጡ የሚችሉት
የግል ዓላማችሁን ፈልጋችሁ በማግኘት ስትገነዘቡ ነው። በዓለም ላይ ያለ እያንዳንዱ ግለሰብ በአንድ ልዩ ዓላማ እንደተፈጠረ በምትገነዘቡበት ወቅት ማንም ሰው በሌላ ሰው ተተክቶ መስራት እንደማይችል ስትረዱ በሌሎች እርምጃ እውቅናን ለማግኘት በሚደረግ ጥረት የተነሳ ከመፈጠር ቅናትና ምቀኝነት ነፃ ትወጣላችሁ። እውነተኛ ነፃነትና ስኬት ሊመጡ የሚችሉት የግል ዓላማችሁን ፈልጋችሁ በማግኘትና በመገንዘብ ነው። የተወለድከው ማንም በአንተ በብቃትና በእርካታ ሊፈጽመው የማይችለውን ነገር ለማድረግ መሆኑን አምነህ መቀበል አለብህ። ይህ ተልዕኮ አምላክህ ያዘጋጀልህ ዓላማ ነው። ዓላማዎቹ እንደሚጸኑ ቃል ስለገባ እናንተንም ሆናችሁ ሕዝባችሁን የእርሱን ራዕይ ለማግኘት ስትሉ የምታምኑበትን መክዳት ወይንም ግብረ ገባችሁን መርሳት አይኖርባችሁም። ዓላማችሁ የእርሱ ራዕይ ነው። ስለዚህ ይህን ራዕይ የምታሳኩበትን አስፈላጊ ነገር ሁሉ ያሟላላችኋል። ዓላማችሁ የእርሱ ራዕይ ነው። ስለዚህ ይህን ራዕይ የምታሳኩበትን አስፈላጊ ነገር ሁሉ ያሟላላችኋል። ስለዚህ የምነግራችሁ ከሌሎች ሰዎች አመለካከቶችና ተስፋዎች ራሳችሁን እንድታወጡ ነው። ያስቀመጡትን የስኬት መለኪያዎች ጣሱ። ሕይወታችሁንም ሌላ ሰው በሰጣችሁ ገደብ ውስጥ አታኑሩት። እምቅ ብቃታችሁን አሳድጋችሁ ዓላማችሁን ለማሳካት ወስኑ። ዓላማችሁ ማለት ልታሳኩት ስታልሙትና እጅግ ስትፈልጉት ሕይወታችሁን የኖራችሁት ሐሳብ መሆኑን አስታውሱ። ለእግዚአብሔር ታዘዙ፣ ትእዛዙን ጠብቁ፣ አስደስቱትና ተልዕኳችሁን ፈጽሙ። እውነተኛ ስኬትን የምታገኙት ይህን ጊዜ ብቻ ነው። ምክንያቱም የእግዚአብሔር የስኬት መለኪያ የዓላማ መሳካት ነው።